ጠያቂ መሆን አለበት እና ኮኔ ወዲያው እዛው በቪዲዮ ትውጣ ገባሻል ያመጣቻትም ሰው ሴትዮ ስልክ የላትም ከተባለ ትግዛላት እሷ አይደለች ያመጣቻት ገዝታላት ታስገባት ትክክል በቪዲዮ መውጣት አለባት ህዝቡ ሁኔታውን ማወቅ አለበት ሀቢባት ታሽቃብጪ ምናምን የምትሉ ሰዎች አይ ዶንት ጊቭ አ ሺት አሽቃብጣለሁ በደንብ አድርጌ እስኪ የምታመጡትን አሳዩ ሀቡቴያቸው እንደዛ የሚሉሽ ማለት ነው ፔጃቸው ገብተሽ ብታይ ቤታ እናቷን አልረዳችም ብለው የውሸት ፎቶ የሚለጥፉ ሰዎች ናቸው አንደኛ ሰዎች ናቸው ለምን የኔን እውነት እንዲወጣ አይፈልጉም እኔን እንደዚህ የተደባበሰ የውሸት ስሜ እየጠፋ እንዲሄድ ነው የሚፈልጉት እኔ በነገራችን ላይ ሞድቅ ሰው አይደለም ክፋት ውስጥ የለኝም ሰውን ለማጥፋት እንቅልፌ ቁጭ ብዬ አጥቼ ማን ምን ሚስጥር አሁን ስለሷ እንጂ እናቷ መጣቻሉት ማለት ነው ስለ ልጇ ፎቶ ስለ ባሏ ማአት ጉር ነው ሀቢባ አንቺ እንዲካረገች ብለው የጎረቤቷ ዘርዝራ ያመጡት እኔ ያ ነገር ላይ አልገባም ገባሻል ያ ነገር ላይ አልገባም ክርስቶስን ሀቢባ ሰዎች የሚያስቡት ምን ታውቂያለሽ የሰውን ጉድ እናወጣለን ሲሉ የራሳቸው የሚወጣ የማይመስላቸው ወዲያው ነው አንቺ ላይ ከደረሰችማ ብለው ጎረቤቷ እንደዚህ ታሪኳን ሲዘረዝሩልኝ የነበሩት ማለት ነው ለኔ ምንም የሚጠቅመኝ ነገር የለም እኔ ግን እንደዚህ አይነት በውሸት ነገም ጠያቂ መሆን አለባቸው በቃ ተባሽ አይደለም ምንድነው ማናቸው ምንድነው ተብሎ ማናቸው ያሳያል ቤታ ላንቺ የነሱ ፐርሰናል ኢንፎርሜሽን የነሱ የቤተሰብ ጉዳይ የግል ጉዳይ ጓዳቸው ገበናቸው መጥቶልሽ አላወጣም ማለትሽ ይሄ ያንቺን ጨዋነት ያሳያል ጨዋ ሰው እዚህ ፊት ለፊት ባለው ነገር ነው ካንቺ ጋር ፋይት የሚያደርገው ያባሽ እናንቺ ብንጣና እዚህ ጋር ፊት ለፊት ባለው ነገር ነው መነጋገር ያለበት ዘለው ወደ ባለቤቱ ወደ ልጆቼ ወደ እናቴ ወደ አባቴ ቤት ነውር ነው አሳፋሪ ነው ይሄ ነገር በመንደው ተቀልሽ ሀቢባ ቤቴ ድፍ ማለት እኔ ይሄንን እኮ ማንንም ሰው ለመፈመስ እኮ ሀቢባ ዝም ብለሽ አይደለም የምትፈምሽ እስኪ ወደ ኋላ አስቢ ታሪክሽን ሀቢባ ፌስቡክ ላይ እንዴት ሆነሽ ነበር ምን አይነት ቦታ ላይ ምን አይነት ሰው ይዘሽ ያንን አልፈሽ ነው እዚህ የተቀመጥሽው ሌላው የሚፈምሰው ባንቺ ነው አንቺን ሰድቦ ነው አንቺ በጣርሽበት አንቺ በተቀመጥሽበት ወንበር ነው ለመቀመጥ የሚጋጋጠው ማለት ነው እኔ እዚህ ስመጣ ሀቢባ ዝም ብዬ አይደለም እኔ እዚህ ላይ ያየሽኝ ዝም ብሎ አይደለም 9000 ሰው የሚያይኝ ጸጥ ብሎ አይደለም ከምንም ተነስቼ ዝም ብዬ አይደለም ከስር ተነስቼ ነው ሀቢባ እዚህ የደረስኩት የፈለገ ሰው ምን ላይ ደረስሽ ሊልሽ ይችላል አሁን ያለውበት ላይ ከአንድ ፎሎ ተነስቼ ነው እዚህ የመጣሁት ቀልድ አይደለም ሀቢባ እኔ ተሰደብኩኝ እኔም እየተሳደብኩኝ ሰው እየጠላሽ ገብቶሻል አይደል ዘርሽ እየተነጠቀ ማንነትሽ እየተነጠቀ በመልክሽ እየተሰደብኩኝ በሰውነቴ እየተሰደብኩኝ ቤተሰቦች አባት ያልቀረ እህቶች ያልቀሩ ዘር እየተሰደበ እዚህ አሁን ያለውበት ላይ ያለው እኔ ቤታ ማንም በቀላል የሚያመጣው አይደለም የሰው ፍቅር በቀላል የምታመጪው አይደለም ፎሎ በቀላል የምታመጪው አይደለም እይታ በቀላል የምታመጪው አይደለም ኢቭን ሰው ሰፖርት የሚያደርግሽ እጁን ዘርግቶ ጊፍት የሚሰጥሽ በቀላል አይደለም ሀቢባ ይሄ ሁሉ ጥሬ እዚህ ጋር መጥቼ ማንም በኔ ሲፈምስ ቁጭ ብዬ አላይም ነው ገባሻል አቡ በቃ ቁጭ ብዬ አላይም በቃ ላይክ ለምን ራሳቸው እኮ መፈመስ ከፈለጉ ማንነታቸውን ይዘው መምጣት አለባቸው ሁሉ ጊዜ እኔ የምላቸው ምንድነው አሁን አንዳንድ ሰዎች በሰው ፈመሱ ያንን ፍምስና ይዘውት ይቀጥላሉ ወይ ነው ለህዝቡ ምንድነው የሚያቀርቡልን 8 ሰዓት ሙሉ ቁጭ ብዬ እዚህ ጋር እኮ ሳወራ የኔን ያህል እኮ ኤነርጂ የላቸውም እኮ ሀቡ ትንሽ አወሩና ወይ ታብታብ አንድ አበባ ብለው ቁጭ ነው ሲሉ የሚሉት ኢነርጂ የላቸውም ያ ተሰጥቶ መሰጠት አለበት በራስሽ የምትመጪውና በሰው የምታገኙ አንድ ሊሆን አይችልም በቃ ይሄንን ነው የምነግራችሁ እኔ የመለፍለፍሱ ሲዞኝ አይደለም አቡ ግን እዚህ ስትመጣው ድረስ ስክሪኑ ላይ እስከተቀመጥኩኝ ድረስ ሰው ምንድነው የሚፈልገው ሰው ምንም ያስደስተው ገብቶሻል አይደል እነሱ ሰፖርት የሚያደርጉኝ ሰዎች ዝም ብሎ አይደለም ሰፖርት የሚያደርጉ ወይ ቁጭ ብለው እኔ ሞናሊዛ አይደለም መልኬን እያዩ ምናምን የሚቀመጡ ስለማዝናናቸው ስለምንስቅ ስለምንጫወት ነው ፈታ ስለማረጋቸው ሁሉም እዚህ የሚመጡት ሌላ ምንም ነገር የለኝም እኮ ነው ሌላ ምንም ነገር የለኝም ግን ይሄን ያክል ቅናት ሰው ለምን ወደዳት እንዴ ሀቢባ እኔን ለማስጠላት እኮ ማለት ነው እኔን ለማስጠላት ሰው ቤታቸው ገብቶ ማለት ነው አሁን አንቺ ለምሳሌ ቤትሽን ከፍተሽ ሁለት ሰው ልታወዳድሪ ካመጣሽ ውድድር ምን ማለት ነው አንደኛዋን ልታደንቂ አንደኛዋን ልትጥቂ ነው አይደለ መቼስ የምትፎካከሪው አይደለ ሰው ታወረ ቤታቸውን ከፍተው ኳልኩሽ እኮ ስለኔ ርዕስ እያደረጉ ሰዎች ስለኔ ጥሩ ነገር ሲያወሩ ያብዳሉ ሀቢባ ትክክር አድርገውት እኮ ነው የምልሽ አንደኛው ገብቶ እነሱ የሚፈልጉት ሰዎች ሲደገፉ ትክክል ነው ይላሉ ልክ እኔ ደግሞ ቤታ ምናምን ሲባል ያብዳሉ በቤቴ እንዳጣጣሉ ስለሷል ላይ አንፕሮፌሽናል ነው ኒውትራል የሆኑ ሰዎች ከሆኑ ሁለት ሰዎችን ስላንቺ ክፉም ደግም የሚናገርን ሰው አክሰፕት ማድረግ አለባቸው ግን
ጥላቻቸው ስለሚያመዝን ነው። አንቺ ለምን እንደሆነ አፋይትኝ አንድና አንድ በምን ትገናኛላችሁ? አንቺ ላይ እንደዚህ የሚያደርጉ ሰዎች የሚሰድቡሽ፣ በቤተሰቦችሽ፣ በክብርሽ፣ በሁሉ ነገርሽ የሚሄዱ ሰዎች ምን አርገሻቸዋል? ባልቀምተሻቸዋል? ብር ተበድረሽ ትደሻቸዋል? ምን አርገሻቸዋል? ምንም ያረግሻቸው ነገር የለም። ዩ ኖ ኢት ኦልሬዲ። አንድና አንድ ምንድነው? ቅናት መሆን አለበት እና ኮኔ ወዲያው እዛው በቪዲዮ ትውጣ። ገባሽ አይደል? ያመጣቻትም ሰው ሴትዮ ስልክ የላትም ከተባለ ትግዛላት። እሷ አይደለች ያመጣቻት፣ ገዝታላት ታስገባት። ትክክል። በቪዲዮ መውጣት አለባት። ህዝቡ እውነታውን ማወቅ አለበት። ሀቢባት ታሽቃብጪ ምናምን የምትሉኝ ሰዎች አይ ዶንት ጊቭ አ ሺት። አሽቃብጣለሁ በደንብ አድርጌ። እስኪ የምታመጡትን አሳዩ። ሀቡቴያቸው እንደዛ የሚሉሽ ማለት ነው። ፔጃቸው ገብተሽ ብታይ ቤታ እናቷን አልረዳችም ብለው የውሸት ፎቶ የሚለጥፉ ሰዎች ናቸው። አንደኛ ሰዎች ናቸው። ለምን የኔን እውነት እንዲወጣ አይፈልጉም? እኔን እንደዚህ እየተደባበቀ የተደባበሰ የውሸት ስሜ እየጠፋ እንዲሄድ ነው የሚፈልጉት። እኔ በነገራችን ላይ ሞድቅ ሰው አይደለም። ክፋት ውስጥ የለኝም። ሰውን ለማጥፋት እንቅልፌ ቁጭ ብዬ አጥቼ ማን ምን ሚስቶር አሁን ስለሷ እንጂ እናቷ መጣች አሉት ማለት ነው። ስለ ልጇ ፎቶ፣ ስለ ባሏ ማአት ጉር ነው። ሀቢባ አንቺ እንዲህ ካረገችሽ ብለው የጎረቤቷ ዘርዝራ ያመጡት። እኔ ያ ነገር ላይ አልገባም። ገባሽ አይደል? ያ ነገር ላይ አልገባም። ክርስቶስን ሀቢባ ሰዎች የሚያስቡት ምን ነው ታውቂያለሽ? የሰውን ጉድ እናወጣለን ሲሉ የራሳቸው የሚወጣ የማይመስላቸው ወዲያው ነው አንቺ ላይ ከደረሰችማ ብለው ጎረቤቷ እንደዚህ ታሪኳን ሲዘረዝሩልኝ የነበሩት ማለት ነው። ለኔ ምንም የሚጠቅመኝ ነገር የለም። እኔ ግን እንደዚህ አይነት በውሸት ነገም ጠያቂ መሆን አለባቸው። በቃ ገባሽ አይደለም? ምንድነው ማናቸው ምንድነው ተብሎ ያሳያል። ቤታ ላንቺ የነሱ ፐርሰናል ኢንፎርሜሽን፣ የነሱ የቤተሰብ ጉዳይ፣ የግል ጉዳይ፣ ጓዳቸው ገበናቸው መጥቶልሽ አላወጣም ማለትሽ ይሄ ያንቺን ጨዋነት ያሳያል። ጨዋ ሰው እዚህ ፊት ለፊት ባለው ነገር ነው ካንቺ ጋር ፋይት የሚያደርገው። ገባሽ? እኔና አንቺ ብንጣላ እዚህ ጋር ፊት ለፊት ባለው ነገር ነው መነጋገር ያለበት። ዘለው ወደ ባለቤቴ፣ ወደ ልጆቼ፣ ወደ እናቴ፣ ወደ አባቴ ቤት ነውር ነው፣ አሳፋሪ ነው። ይሄ ነገር በምንድን ተቀልሽ ሀቢባ ቤቴ ድፍ ማለት እኔ ይሄንን እኮ ማንም ሰው ለመፈመስ እኮ ሀቢባ ዝም ብለሽ አይደለም የምትፈምሽ። እስኪ ወደኋላ አስቢ ታሪክሽን ሀቢባ። ፌስቡክ ላይ እንዴት ሆነሽ ነበር? ምን አይነት ቦታ ላይ ምን አይነት ሰው ይዘሽ ያንን አልፈሽ ነው እዚህ የተቀመጥሽው። ሌላው የሚፈምሰው ባንቺ ነው። አንቺን ሰድቦ ነው። አንቺ በጣርሽበት፣ አንቺ በተቀመጥሽበት ወንበር ነው ለመቀመጥ የሚጋጋጠው ማለት ነው። እኔ እዚህ ስመጣ ሀቢባ ዝም ብዬ አይደለም። እኔ እዚህ ላይ ያየሽኝ ዝም ብሎ አይደለም። 9000 ሰው የሚያይኝ ጸጥ ብሎ አይደለም። ከምንም ተነስቼ ዝም ብዬ አይደለም። ከስር ተነስቼ ነው ሀቢባ እዚህ የደረስኩት። የፈለገ ሰው ምን ላይ ደረስሽ ሊልሽ ይችላል። አሁን ያለሁበት ላይ ከአንድ ፎሎ ተነስቼ ነው እዚህ የመጣሁት። ቀልድ አይደለም ሀቢባ። እኔ የተሰደብኩኝ እኔም እየተሳደብኩኝ ሰው እየጠላሽ ገብቶሻል አይደለ? ዘርሽ እየተነጠቀ ማንነትሽ እየተነጠቀ በመልክሽ እየተሰደብኩኝ በሰውነቴ እየተሰደብኩኝ ቤተሰቦች አባት ያልቀረ እህቶች ያልቀሩ ዘር ማንዘር እየተሰደበ እዚህ አሁን ያለሁበት ላይ ያለው እኔ ቤታ ማንም በቀላል የሚያመጣው አይደለም። የሰው ፍቅር በቀላል የምታመጪው አይደለም። ፎሎ በቀላል የምታመጪው አይደለም። እይታ በቀላል የምታመጪው አይደለም። ኢቭን ሰው ሰፖርት የሚያደርግሽ እጁን ዘርግቶ ጊፍት የሚሰጥሽ በቀላል አይደለም ሀቢባ። ይሄ ሁሉ ጥሬ እዚህ ጋር መጥቼ ማንም በእኔ ሲፈምስ ቁጭ ብዬ አላይም ነው። ገባሽ አይደል አቡ? በቃ ቁጭ ብዬ አላይም። በቃ ላይክ ለምን ራሳቸው እኮ መፈመስ ከፈለጉ ማንነታቸውን ይዘው መምጣት አለባቸው። ሁሉ ጊዜ እኔ የምላቸው ምንድነው አሁን አንዳንድ ሰዎች በሰው ፈመሱ ያንን ፍምስና ይዘውት ይቀጥላሉ ወይ ነው? ለህዝቡ ምንድነው የሚያቀርቡልን? 8 ሰዓት ሙሉ ቁጭ ብዬ እዚህ ጋር እኮ ሳወራ የኔን ያህል እኮ ኤነርጂ የላቸውም እኮ ሀቡ። ትንሽ አወሩና ወይ ታብታብ አንድ አበባ ብለው ቁጭ ነው ሲሉ የሚሉት ኢነርጂ የላቸውም። ያ ተሰጥቶ መሰጠት አለበት። በራስሽ የምትመጪውና በሰው የምታገኙ አንድ ሊሆን አይችልም። በቃ ይሄንን ነው የምነግራችሁ። እኔ የመለፍለፍ ሱስ ይዞኝ አይደለም አቡ፣ ግን እዚህ እስከመጣሁ ድረስ ስክሪኑ ላይ እስከተቀመጥኩኝ ድረስ ሰው ምንድን ነው የሚፈልገው? ሰው ምንድን ነው የሚያስደስተው? ገብቶሻል አይደል? እነሱ ሰፖርት የሚያደርጉኝ ሰዎች ዝም ብሎ አይደለም ሰፖርት የሚያደርጉ ወይ ቁጭ ብለው እኔ ሞናሊዛ አይደለም መልኬን እያዩ ምናምን የሚቀመጡ ስለማዝናናቸው ስለምንስቅ ስለምንጫወት ነው ፈታ ስለማረጋቸው ሁሉም እዚህ የሚመጡት። ሌላ ምንም ነገር የለኝም እኮ ነው። ሌላ ምንም ነገር የለኝም። ግን ይሄን ያክል ቅናት ሰው ለምን ወደዳት እንዴ ሀቢባ? እኔን ለማስጠላት እኮ ማለት ነው። እኔን ለማስጠላት ሰው ቤታቸው ገብቶ ማለት ነው። አሁን አንቺ ለምሳሌ ቤትሽን ከፍተሽ 2 ሰው ልታወዳድሪ ካመጣሽ ውድድር ምን ማለት ነው? አንደኛዋን ልታደንቂ አንደኛዋን ልትጥቂ ነው አይደለ? መቼስ የምትፎካከሪው አይደለ? ሰው ልታወዳድሪ ቤታቸውን ከፍተው እኮ አልኩሽ እኮ ስለኔ ርዕስ እያደረጉ
ሰዎች ስለኔ ጥሩ ነገር ሲያወሩ ያብዳሉ። ሀቢባ ክርክር አድርገውት እኮ ነው የምልሽ። አንደኛው ገብቶ እነሱ የሚፈልጉት ሰዎች ሲደገፉ ትክክል ነው ይላሉ። ልክ እኔ ደግሞ ቤታ ምናምን ሲባል ያብዳሉ። በቤቴ እንዳጣጣሉ ስለሷ ላይ አንተ ፕሮፌሽናል ነው። ኒውትራል የሆኑ ሰዎች ከሆኑ ሁለት ሰዎችን ስላንቺ ክፉም ደግም የሚናገርን ሰው አክሰፕት ማድረግ አለባቸው። ግን እንትን ጥላቻቸው ስለሚያመዝን ነው። አንቺ ለምን እንደሆነ አፋይትኝ አንድና አንድ በምን ትገናኛላችሁ? አንቺ ላይ እንደዚህ የሚያደርጉ ሰዎች የሚሰድቡሽ፣ በቤተሰቦችሽ፣ በክብርሽ፣ በሁሉ ነገርሽ የሚሄዱ ሰዎች ምን አርገሻቸዋል? ባልቀምተሻቸዋል? ብር ተበድረሽ ትደሻቸዋል? ምን አርገሻቸዋል? ምንም ያረግሻቸው ነገር የለም። ዩ ኖ ኢት ኦልሬዲ። አንድና አንድ ምንድነው? ቅናት ነው።